በሽንኩርት የተሸፈነ አደንዛዥ እጽ ወደ ማረሚያ ማዕከል ለማስገባት የሞከረች የታራሚ ቤተሰብ ጠያቂ በቁጥጥር ስር ዋለች። በፌዴራል ማረሚያ ቤቶች ኮሚሽን በድሬዳዋ ማረሚያ ማዕከል የሐሺሽ እጽን በቀይ ሽንኩርት ውስጥ በማሸግ በሕግ ታራሚዎች አማካኝነት ወደ ማዕከሉ ለማስገባት ስትሞክር በፍተሻ ሂደት ላይ በቁጥጥር ስር ውላለች። ወይዘሮ ጫልቱ አብደላ የተባለች ግለሰብ በሕግ ታራሚ አሚኖ በያን አማካኝነት በፌስታል የተቋጠረ አደንዛዥ እጽ በቀይ ሽንኩርት ውስጥ በመደበቅ ወደ ማረሚያ ማዕከሉ ለማስገባት ስትሞክር በረዳት ሳጅን ገነት ሲሳይ ብርቱ ፍተሻ በቁጥጥር ስር እንድትውል ተደርጓል። ወይዘሮ ጫልቱ አብደላ በቁጥጥር ስር መዋላን ተከትሎ ለምርመራ ለድሬዳዋ ፖሊስ ኮሚሽን ሳፒያን ፖሊስ ጣቢያ ተላልፋ ተሰጥታለች። የማረሚያ ማዕከሉ በቀጣይ የምርመራ ሂደቱን በመከታተል ውሳኔውን ለሕዝብ የሚያሳውቅ ይሆናል። የሕግ ታራሚዎች በማረሚያ ቤት ቆይታቸው ታርመው ታንጸው አምራችና ሕግ አክባሪ ዜጎች ሆነው እንዲወጡ ሁሉም የህብረተሰብ ክፍልና ታራሚ ጠያቂ ቤተሰቦች የተከለከሉ ነገሮችን ወደ ማረሚያ ቤት እንዳይገቡ የበኩላቸውን ኃላፊነት እንዲወጡ የማረሚያ ማዕከሉ መልእክቱን ያስተላልፋል። ምንጭ ድሬዳዋ ማረሚያ ማዕከል። የማርበርግ ቫይረስ በቁጥጥር ስር ዋለ። በኢትዮጵያ ተከስቶ የነበረው የማርበርግ ቫይረስ በሽታ ሙሉ በሙሉ መቆጣጠር መቻሉን የጤና ሚኒስቴር በይፋ አስታውቋል። ባለሙያዎቻችንና በሚመለከታቸው አካላት በተደረገው ከፍተኛ ጥረት ቫይረሱ ተጨማሪ ስርጭት እንዳያሳይና የሕዝብ ጤና ስጋት እንዳይሆን ተደርጓል። ይህ ለሀገራችን ትልቅ ስኬት ሲሆን ሌት ተቀን ለደከሙ የጤና ባለሙያዎቻችን በሙሉ ምስጋና ይገባቸዋል። በሽታው ተከስቶ በነበረበት ወቅት በቫይረሱ ሕይወታቸውን ለጠፋ ወገኖቻችን በሙሉ ነፍስ ይማር እያልን ለቤተሰቦቻቸውና ለወዳጆቻቸው መጽናናትን እንመኛለን። ሚድሮክ በሆቴል ኢንዱስትሪው አዲስ ታሪክ ሊሰራ ነው። በአዲስ አበባ ብቻ 5 ዘመናዊ ሆቴሎችን ይገነባሉ። ለ32ኛው የዓለም የአየር ንብረት ለውጥ ጉባኤ 1500 አልጋዎችን የማዘጋጀት እቅድ መንደፉን ተናግረዋል። ሚድሮክ ኢንቨስትመንት ግሩፕ ኢትዮጵያ ለምታዘጋጀው 32ኛው የዓለም የአየር ንብረት ለውጥ ጉባኤ ዝግጁ የሚሆኑ 5 ዘመናዊ ሆቴሎችን በአዲስ አበባ እንደሚገነባ አስታውቋል። በአዲስ አበባ የሚሰሩትና የሚታደሱት የትኞቹ ናቸው? ሸራተን ግቢ አሁን ካለው በተጨማሪ ሸራተን አዲስ የሚለውን ስያሜ የሚይዝ እጅግ ዘመናዊ ሆቴል፣ ሚሊኒየም አዳራሽ፣ ሞክሲ ባይ ማሪዮት የተሰኘ ዘመናዊ ሆቴል፣ መሐመድ መንደር፣ 4 ፖይንት ሸራተን ሆቴል፣ ዋቢ ሸበሌ ሚድሮክ የተቀላቀለ ሲሆን አውቶግራፍ ኮሌክሽን ባይ ማሪዮት ደረጃ ይሸጋገራል። አፍሪካ ህብረት አካባቢ ግንባታው የተጠናቀቀ ያለው ዌስትን አዴስ ከአዲስ አበባ ውጭስ? ግሩፑ በጅማና አዋሳ 4 ፖይንት ባይ ሸራተን ሆቴሎችን እየገነባ ሲሆን በባህር ዳር ደግሞ 4 ፖይንት ባይ ሸራተንና ፕሮይት ባይ ማሪዮት ለመገንባት ዝግጅቱን አጠናቋል። በተጨማሪም የላንጋኖ ሳቫና ሪዞርትን ወደ ማሪዮት ብራንድነት የመቀየርና በቅርቡ ያስመረቀውን የደንቢ ኤኮሎጅ የማስፋፋት ስራ እየሰራ ይገኛል። በአዲስ አበባ ለጽዳትና ውበት እንቅፋት በነበሩ ህገወጥ የውጭ ማስታወቂያዎች ላይ እርምጃ ተወሰደ። በአዲስ አበባ ከተማ ለጽዳትና ውበት እንቅፋት የነበሩ ከ29 ሺህ በላይ ህገወጥ የውጭ ማስታወቂያዎችን ማንሳት መቻሉ የአዲስ አበባ ከተማ ግንባታ ፈቃድና ቁጥጥር ባለስልጣን አስታወቀ። የባለስልጣን መስሪያ ቤቱ የጽህፈት ቤት ኃላፊ ታደለ ደመቆ ለአዲስ ሚዲያ ኤፍኤም 96.3 ራዲዮ እንደገለጹት የኮሪደር ልማቱን ተከትሎ ከተማዋን የሚያበላሹ የውጭ ማስታወቂያዎችን የማንሳትና በዘመናዊ የዲጂታል ማስታወቂያዎች የመተካት ተግባር በስፋት እየተከናወነ ይገኛል። ባለፉት 6 ወራት ህግና ስርዓትን ባላከበሩ የቁጥጥር ባለሙያዎችና አመራሮችን ጨምሮ የህንፃ ባለቤቶች፣ ተቋራጮች፣ አማካሪዎችና የሪል ስቴት አልሚዎች ላይ በተወሰደ እርምጃ የ129 ሚሊዮን ብር ቅጣት ተቀጥተዋል። ባለፉት 6 ወራት ከ39 ሺህ በላይ ህንፃዎች ላይ የደህንነት ማስጠበቅ ስራ መከናወኑን የገለጹት ኃላፊው ግንባታው የሚከናወኑ አካላት ህንፃዎችን በሽፋን ከሎ መገንባት፣ ተረፈ ምርቶችን በአግባቡ ማስቀመጥና ማስወገድ እንዲሁም ለሰራተኞች ደህንነት ትኩረት መስጠት እንዳለባቸው አሳስበዋል። ባለስልጣን መስሪያ ቤቱ የከተማዋን ውበትና ነዋሪዎችን ደህንነት ለመጠበቅ የሚከናወኑ የቁጥጥር ስራዎች ተጠናክረው እንደሚቀጥሉ አስታውቀዋል።
ኢትዮጵያ በሁሉም ዘርፍ ማደግ ከቻለች የጸናችና የተከበረች ሀገር ለቀጣይ ትውልድ ማስረከብ እንችላለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በሚዛን በሁሉም ዘርፍ ማደግ ከቻለች የጸናችና የተከበረች ሀገር ለቀጣይ ትውልድ ማስረከብ እንችላለን ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የፌዴራል አየር ኃይል 9ኛ ዓመት ክብረ በዓል እየተከናወነ ይገኛል። ጠቅላይ ሚኒስትር አብይ አህመድ በክብረ በዓሉ ላይ ካደረገው ንግግር የኢትዮጵያ አየር ኃይል 90 ዓመት ቢሆን ለረጅም ዓመታት በቂና ተከታታይ ግንባታ እንዳልተደረገለት ገልጸዋል። ባለፉት 5 ዓመታት 85 ዓመቱን የሚተካከል የኢትዮጵያ አየር ኃይል በቴክኖሎጂ በሰው ኃይልና ኢትዮጵያን ከአየር ጥቃት መከላከል የሚያስችል ብቃት መገንባቱን አመላክተዋል። በሚቀጥሉት 5 ዓመታት አሁን ያለንበት የአየር ኃይል አቅም በእጥፍ ለማሳደግ አቅዶ እየሰራ እንደሚገኝ ተናግረዋል። ዛሬ አራተኛውን ትውልድ የመዋጋት አቅም የገነባውን አየር ኃይሉ እንደ አውሮፓውያን አቆጣጠር በ2030 ወደ 5ኛው ትውልድ እንዲሸጋገር ይሰራል ብለዋል። ኢትዮጵያ በወታደራዊ አቅም ብቻ የተሟላ እድገት ማምጣት እንደማትችል እና ሁሉን አቀፍ እድገት እንደሚያስፈልጋትም ገልጸዋል። በኢኮኖሚ፣ በዲፕሎማሲ፣ ፖለቲካና ወታደራዊ በሚዛን ሁሉን ማሳደግ ስንችል የጸናች የተፈራችና የተከበረች ኢትዮጵያን ለልጆቻችን ማስረከብ እንችላለን ነው ያሉት። ኢትዮጵያ ከወዳጆቿ ጋር ለመስራት ሁሉም በሯ ክፍት መሆኑን የገለጹት ጠቅላይ ሚኒስትሩ ለጠላቶቻችን መንግስት የኢትዮጵያን ጥቅም አንድነትና ብሔራዊ ጥቅም ለማስጠበቅ አንተኛም ብለዋል። የኢትዮጵያ ብልጽግናና እድገት የሚረጋገጥ ጉዞ ተጠናክሮ እንደሚቀጥልና ይህንን የሚያቆም የትኛውም ኃይል እንደሌለ ተናግረዋል። ኢትዮጵያ ትላንት ላይ ቆማ የቀረች ሀገር አይደለችም ያሉት ጠቅላይ ሚኒስትሩ ኢትዮጵያ ነገን የዋጀ አቅም መገንባቷን አመላክተዋል። የኢትዮጵያ ሰላም፣ አንድነትና ብልጽግና በኢትዮጵያውያን የጋራ ትብብር እውን ይሆናል ሲሉ ተናግረዋል። ኢትዮጵያ ለሁሉ የምትበቃና ለሁሉም የምትሆን ለማድረግ በትጋት እንደሚሰሩ አመላክተዋል። ይህንን ዜና ያጠናከረላችሁ ኢዜአ ነው።